ዛሬ ማሳያችሁ ማዳጋስካር ውስጥ የሚገኝ ኖዚ ቤይ የሚባል አይላንድ ነው። if you love hidden paradise ኖዚ ቤይ ትራቨል ሊስታችሁ ውስጥ መኖር አለበት። መቼ ነው ጥሩ ጊዜ ለመሄድ እዛ ሄደን ማየት ያለብን ቦታዎች፣ ምን አይነት ምግብ መሞከር አለብን፣ ለሴቶች ሄር ስታይል፣ አውትፊት፣ ሌሎችንም ብዙ ነገሮች የምናወራበት ቪዲዮ። ለዚህ ቻናል አዲስ የሆናችሁ እንደዚህ አይነት የተለያዩ ትራቨል ቪዲዮዎች፣ ላይፍ ስታይል፣ ሜካፕ፣ ፋሽን እና ፈኒ ሾርቶች የምታገኙበት ቻናል ነው። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ፈርስት ኖዚ ቤይ የት ነው የሚገኘው ላላችሁ ኖርዝ ዌስት ኮስት ማዳጋስካር ውስጥ የሚገኝ ነው። also known as the perfume island። ኖዚ ቤይ በጣም ክሪስታል ክሊር ዋተር፣ ላሽ ፎሬስት፣ ቫይብራንት ካልቸር ያለበት ቦታ አንድ ላይ የምታገኙበት ቦታ ነው። ኖዚ ቤይ ትልቅ አይላንድ ነው። ማላጋሲ ውስጥ የሚገኝ ፖፑላር የቱሪስት ዴስቲኔሽን ነው። ማዳጋስካር ውስጥ ነው። ትራቨል ለማድረግ ሜይ እስከ ኦክቶበር ድራይ ሲዝናቸው ስለሆነ በደንብ ኢንጆይ ታደርጉታላችሁ። በኖዚ ቤይ ቆይታዬ በጣም ሰዎቹ ፍሬንድሊ፣ በጣም ዌልካሚንግ ናቸው። ሎካል ምግባቸው ግሪልድ ፊሽ፣ ኮኮናት ራይዝ በጣም ነው የሚጣፍጠው። ስፔሻሊ ሲፉድ ኢንጆይ የምታደርጉ ሰዎች you gonna enjoy it። በመጀመሪያ ማሳያችሁ ኖዚ ቫንጃ የተባለውን ትዊን አይላንዳቸው ነው። በሁለት አይላንድ መካከል መሀል ላይ ነጭ ሳንድ ያለበት አይላንዳቸው ነው። እዚህ ከመጣችሁ ቼክ ሳታደርጉት እንዳትመለሱ። if you love snorkeling ደግሞ ኖዚ ታንከሊ በጣም የሚያምርና ብዙ ሲ ስፒሺስ ነው የሚባለው ሲ አኒማልስ የምታዩበት ቦታ። the air smells like a flower። ሰንሴት የምታደንቁ ሰዎች 360 ዲግሪ ቪው ያለው አንፎርጌተብል ሰንሴት የምታዩበት ቦታ ደግሞ ማውንት ፓሶት የሚባል ቦታ ነው። እሱንም ቼክ አድርጉት። በጣም ስለሚሞቅ ለሴቶች ጸጉር ከርሊ ሄር ብሬድ ሪከመንድ አደርጋለሁ። ሰንግላስስ፣ ሰንስክሪንስ፣ ኮፍያዎች መስት መያዝ አለባቸው። በመጨረሻ ማርኬታቸውን ነው ማሳያችሁ። ብዙ የተለያየ ፍሬሽ ፍሩት፣ ለሙቀት የሚሆኑ የተለያዩ እንደ ሺቲ አይነት ልብሶች፣ ጆለሪዎች፣ ስፓይሲዎች እና ደግሞ በጣም የገረመኝ በጣም ደስ የሚል ፐርፊውም መስሪያ ወይም ይሄ ኮስሜቲክስ የሚሰራበት አንድ ትሪ ያላቸው ላንግ ላንግ የሚባል ቦታው በጣም ስለሚሞቅ ለሙቀት የሚሆኑ ስስ ልብሶችን እንድትይዙ ነው ሪከመንድ ማድረጋችሁ። በሌላ ቪዲዮዎች እስከምንገናኝ ቴንክ ዩ ፎር ዋቺንግ ባይ።